ጥያቄ ተራ ቁጥር 1 ቡሄ ማለት ምን ማለት ነው? ሀ ብራ፣ ለ ብርሃን፣ ሐመርሃ ደማቅ ገለጣ። ሁሉም መልስ ናቸው። መልሱ ሁሉም መልስ ናቸው ነው። ቡሄ ማለት ብራ፣ ብርሃን፣ ደማቅ ገለጣ፣ የተገለጠ ማለት ነው። ቃሉ በሀ በራ፣ አበራ፣ ገለጠ ከሚል የግስ የወጣ ሲሆን ቡሄ ሲመጣ የክረምቱ ጨለማነት አልፎ ወደ ብርሃንነት፣ ወደ ጥቢ የሚያመራበት፣ ወደ መጸው የሚዘልቅበት ወገግታ ሰማይ ከጭጋግምነት ወደ ብሩህነት የሚለወጥበት መሸጋገሪያ ወቅት ነው። ጥያቄ ተራ ቁጥር 2 በደብረ ታቦር ተራራ ከኢየሱስ ክርስቶስ ጋር ተነጋግረው የታዩት የብሉይ ኪዳን ነቢያት እነማን ናቸው? ሀ ኢሳያስና ኤርሚያስ፣ ለ ዳዊትና ሰለሞን፣ ሐመርሃ ጴጥሮስና ዮሐንስ፣ መ ሙሴና ኤልያስ። መልሱ ሙሴና ኤልያስ ነው። በደብረ ታቦር ተራራ ኢየሱስ ክርስቶስ በፊታቸው ተለወጠ፣ ሙሴና ኤልያስም ተገልጠው ከእርሱ ጋር ተነጋገሩ ይላል የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ ማለት ነው። ጥያቄ ተራ ቁጥር 3 ጅራፍ ማጮህ ሚስጥሩ ምንድን ነው? ሀ የእግዚአብሔር አብን ድምፅ ለማስታወስ፣ ለዲያብሎስ ስልጣን መሻሩን በማሰብ፣ ሐመርሃ የክረምቱ ጨለማ ማለፉን ለማስታወስ፣ ሁሉም መልስ ናቸው። መልሱ ሁሉም መልስ ናቸው ነው። ጅራፍ ማጮህ ከሰማይ የሚሰማ ድምፅን የአብን ድምፅ ማስታወሻ እንደሆነ ይተረጎማል። ጩኸቱ ክፉ ኃይልን ማስወገድንና የክርስቶስን ድል ማሳሰቢያ ተደርጎም ይታያል። የጨለማና የአስቸጋሪ ወቅት ማለፍን እንደሚያመለክትም ይተረጎማል ማለት ነው። ጥያቄ ተራ ቁጥር 4 በቡሄ በዓል ሙልሙል ለምን ይደፋል? ሀ እረኞች ይዘውት የነበረውን ስንቅ ለማስታወስ፣ ለ የክርስቶስን ህብስት ህይወትነት ለመግለጽ፣ ሐመርሃ የልጆች የምስራች አዋጅ በደስታ ለመቀበል። ሁሉም መልስ ናቸው። መልሱ ሁሉም መልስ ይሆናል። ሁሉም መልስ ናቸው ነው። የቡሄ በዓል ሲከበር ሙልሙል የሚጋገረውና የሚነገረው እረኞች ይዘውት የነበረውን ስንቅ ለማስታወስ፣ የክርስቶስ ህብስተ ህይወትነትን ለመግለጽ እንዲሁም የልጆችን የምስራች አዋጅ በደስታ ለመቀበል ጭምር ነው። ጥያቄ ተራ ቁጥር 5 ደብረ ታቦር ስናከብር ምንም በማሰብ እናከብረዋለን? ሀ የኢየሱስ ክርስቶስ ብርሃን መለወጥን፣ ለ የሙሴና የኤልያስ መገለጥን፣ ሐመርሃ የእግዚአብሔር አብ መለኮታዊ ምስክርነትን። ሁሉም መልስ ናቸው። መልሱ ሁሉም መልስ ነው ይሆናል ነው። ኢየሱስ ጴጥሮስና ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ለብቻው አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴ ኤልያስ ከእርሱ ጋር ሲነጋገር ታዩአቸው። እነሆም ከደመናው በእርሱ ደስ የሚለው የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ